እንግዲህ ዛሬ ደግሞ የቤት እንስሳትን እየላችሁ መጥቻለሁ። ቤለዶታ እንላቸዋለን። ከቆትዮ እንጀምር። ቆትዮ ማለት በሬ ነው። ሰዓ ማለት ወይ ሰዓ ወይ ደግሞ ዱለቲ ማለት ደግሞ ላም ማለት ነው። ጀብሌ ወይም ዋቲ ማለት ጥጃ። ጅብቻ ማለት ወይፈን። ራድ ማለት ጊደር። ቱማልስ ማለት ሙክት የበግም ሊሆን ይችላል የፍየል። ሆላ ማለት በግ። ረኤ ወይ ደግሞ ሬቲ ማለት ፍየል። እልሞሌ ወይም እልሞ ማለት ግልገል። ፈርድ ማለት ፈረስ። ሀሬ ማለት አህያ። ጋንጌ ማለት በቅሎ። ጋል ማለት ግመል። ሰሬ ማለት ውሻ። አድሬ ማለት ድመት። ሉኩ ወይም አንዳቆ ማለት ዶሮ። ጩጪ ማለት ደግሞ ጫጩት ማለት ሲሆን እነዚህ ሁሉ የሲንግል ወይ ደግሞ የአንድ ሲም ነው። ሲበዙ ያው ይቀየራል። ስለዚህ የብዙሃን አሰያየሙን ሌላ ጊዜ የምናይ ሲሆን ለዛሬው እነዚህ ካየን በቂ ናቸው ማለት ነው። ላይክ፣ ፎሎ፣ ሼር፣ ኮሜንት አትርሱት። ስላዳመጣችሁኝ አመሰግናለሁ።